ንቁ አእምሮ የበሰለ ሰው የሚያሳያቸውን 12 የስነ ልቦና ምልክቶችን ያቀርብላቸዋል። ዕድሜው ስንት ነው? 25፣ 40፣ 60 ወይም ሌላ? የስነ ልቦና ብስለት በዕድሜያችን አይመዘንም። እውነተኛ አዋቂነት የአእምሮ ሰላም፣ የተረጋጋ ውሳኔና ጤናማ ግንኙነት ወይም በአጠቃላይ የበሰለ ውስጣዊ ሂደት ነው። አስቡት፣ አንዳንዴ እኮ 50 ዓመት እንኳን ብንደርስ ከታዳጊነት አስተሳሰብ ሙሉ በሙሉ ላንወጣ እንችላለን አይደል? በተለይ በሳይኮቴራፒ ወይም የአእምሮ ሕክምና ጥናት ከስነ ልቦና ጨቅላነት ወደ ብስለት የሚወስደውን መንገድ በማጥናት ይታወቃል። እንግዲያውስ ይህ ሳይንስ አዋቂነትን እንዴት እንደሚመለከተው በዚህ ቪዲዮ ይዘናል። እስከ መጨረሻው አብራችሁን ሁኑ። 1. የልጅነትን አሻራ መረዳት። የእርስዎ ማንነት በድንገት አልተፈጠረም። ዛሬ ሴቶችን የምትመለከትበት መንገድ እና ስለ ወንድነትህ ያለ ስሜት እናት አባትህ ቀርጸውታል። ከበሰልክ ከእናት ጋር የነበረህን ግንኙነት ሴቶችን የምትመለከትበትን መንገድ እንዴት ለወጠው? ወይም አባትህ ስለ ወንድነት ያለህን ስሜት እንዴት ቀረጸው? እነዚህን ጥያቄዎች አላውቅም ብላ አታልፍም። ይልቁንም እንዴት የሚለውን ጥልቅ ጥያቄ በመጠየቅ የልጅነት ፋይልህን መመርመር ትጀምራለህ። ለምሳሌ ብስለት የጎደለው ሰው በሁሉም የሥራ ቦታ ያለውን አለቃ ይጠላል። ምክንያቱም አባቱ የበላይ ሆኖ ይቆጣጠረዋል። ነገር ግን ለምን እንደሆነ አያውቅም። የበሰለ ሰው ከአባቴ ጋር በነበረኝ ግንኙነት የተነሳ ስልጣን ያለውን ሰው ሁሉ የመጠራጠር ዝንባሌ አለኝ። ይህንን አስተሳሰብ ግን በዛሬው ግንኙነቴ ላይ መጫን የለብኝም ብሎ ይገነዘባል። 2. ስሜትን የመቆጣጠር ችሎታ። ስሜት ጊዜያዊ መረጃ እንጂ ዘላለማዊ እውነት እንዳልሆነ ተረድተዋል። ቁጣ፣ ሐዘን ወይም ፍርሃት ሲመጣ አንተ አትቆጣጠረኝም ትለዋለህ። ወዲያውኑ ምላሽ ከመስጠት ይልቅ የአፍታ ቆይታ ትሰጣለህ። ለምሳሌ ብስለት የጎደለው ሰው በትራፊክ መጨናነቅ ሲናደድ በመኪናው ውስጥ ይጮኻል ወይም ሌሎች አሽከርካሪዎችን ይሳደባል። የበሰለ ሰው ጥልቅ ትንፋሽ ይወስዳል። ተናድጃለሁ፣ ነገር ግን መቆጣቴ ትራፊክ መጨናነቁን አይቀንስም። ንዴቴን ዝም ብዬ ያላስብ ሌላ ነገር አስባለሁ ይላል። 3. ሙሉ ኃላፊነትን መውሰድ። በሕይወት ውስጥ ለሚፈጠሩ ነገሮች ሁሉ መሪ አንተ ነህ። መጥፎ ነገሮች ሲገጥሙ ሌሎችን ከመውቀስ ይልቅ የእኔ ድርሻ ምን ነበር? እንዴት ላስተካክለው እችላለሁ ብለህ ትጠይቃለህ። የብስለት መፈክር ይቅርታ ተሳስቻለሁ የሚል ነው። ለምሳሌ ብስለት የጎደለው ሰው ወደ ስብሰባ ለመግባት መዘግየት ሲገጥመው ትራፊክ ነው ጥፋተኛ ወይም ሰዓት የነገረኝ ሌላ ሰው ነው ይላል። የበሰለ ሰው ዘግይቻለሁ፣ ሰዓቴን በደንብ አላስተካከልኩም፣ በሚቀጥለው ጊዜ ሰዓቴን አስተካክላለሁ ብሎ በቀጥታ ይናገራል። 4. ጤናማ ድንበሮችን ማበጀት። በአዋቂነት ዘመንህ የግል ጊዜ፣ ገንዘብህና ጉልበትህ ውድ መሆናቸውን ትገነዘባለህ። ስለዚህ የጥፋተኝነት ስሜት ሳይሰማ አይሆንም ማለት ትችላለህ። ድንበር ማለት ሰዎችን መጥላት ሳይሆን ራስን ማክበር መሆኑን ትረዳለህ። ለምሳሌ ብስለት የጎደለው ሰው የደከመ ቢሆንም ጓደኛው ማታ ከስራ መልስ እንዲያጫውተው ሲጠይቀው እሺ ይላል። የበሰለ ሰው ግን በጣም አመሰግናለሁ ስለጠየከኝ፣ ግን ዛሬ ማታ እረፍት ያስፈልገኛል፣ ነገ ወይም ከነገ ወዲያ ብንገናኝ ይሻላል በማለት ድንበሩን ያስከብራል። 5. ፍጹም አለመሆኑን መቀበል። በጣም ፍጹም የሆነ ፍቅረኛ፣ ስራ ወይም ህይወት መፈለግ ትተሃል። ፍጹምነት ቅዠት መሆኑን ተረድተሃል። የራስንና የሌሎችን ጉድለቶች በሙሉ ልብ መቀበል ትጀምራለህ። ጉድለትን አምኖ መቀበል የብስለት የመጀመሪያው ነው። ለምሳሌ ብስለት የጎደለው ሰው 99% ጥሩ ስራ ሰርቶ በ1% ስህተት ምክንያት ራሱን ይወቅሳል። የበሰለ ሰው ግን ስህተትን ሰርቻለሁ፣ ይህ ማለት ደግሞ ሰው ነኝ ማለት ነው፣ ከዚህ ተምሬ ወደፊት እቀጥላለሁ ይላል። 6. ገንቢ ግጭቶችን መፍታት። መሟገት ማለት መበላላት ማለት አይደለም። ግጭት ውስጥ ስትገባ የግል ስድብ ውስጥ ሳትገባ ፍላጎትን በሰከነ መንገድ ትገልጻለህ። ችግሮችን ችላ በማለት ግድግዳ ከመገንባት ይልቅ በድፍረት በዚህ ላይ እንወያይ ትላለህ። ለምሳሌ ብስለት የጎደለው ሰው
ከትዳር አጋሩ ጋር ሳይጣላ ይቆያል። ነገር ግን ቁጣውን በዝምታና ፊቱን በማጥቆር ይገልጻል። የበሰለ ሰው ግን በዚህ ጉዳይ ተናድጃለሁ፣ እኔ እንዲደረግልኝ እፈልጋለሁ፣ አንተ ወይም አንቺ ደግሞ ምን ታስባለህ ታስቢያለሽ ብሎ ውይይት ይከፍታል። 7. ውስጣዊ ማንነትን ማረጋገጥ። ዋጋዬ ከውስጤ ነው የሚመነጨው ብለህ ታውጃለህ? የእርሶን ዋጋ ለመወሰን ውጫዊ ዳኞችን ለምሳሌ ማህበራዊ ሚዲያ ላይ ላይክ ወይም የሌሎችን ውዳሴ አንተ በጣም ጎበዝ ነህ የመሳሰሉትን መጠበቅ ትተሃል? የራስን አቋም በራስ መርህ ትመዝናለህ? ለምሳሌ ብስለት የጎደለው ሰው በማህበራዊ ሚዲያ ላይ ላይክ ካላገኘ ራሱን ዝቅ አድርጎ ይመለከታል። የበሰለ ሰው ግን የስራ ፕሮጀክት ካጠናቀቀ በኋላ ባይመሰገንም እንኳን ጥሩ ስራ ሰርቻለሁ፣ በራሴ እኮራለሁ ብሎ ለራሱ ይነግራል። 8. ለሌሎች ማዘንና መረዳት። ዓለም በእርሶ ዙሪያ እንደማይሽከረከር ተገንዝበዋል። ርኅራኄ ማለት ራስን ከሌላ ሰው ጫማ ውስጥ ማስገባት ነው። ከእርሶ የተለየ አመለካከት ሊኖራቸው እንደሚችል መቀበልህ ከራስ ማዕከል እንድትወጣ ያደርግሃል። ለምሳሌ ብስለት የጎደለው ሰው ጓደኛው ስለደረሰበት መጥፎ ነገር ሲያወራ ወዲያውኑ ወደ ራሱ ችግር ይቀይረዋል፣ የኔ ባሰ ነበር በማለት። የበሰለ ሰው ግን የጓደኛውን ታሪክ በጸጥታ እና በትኩረት ካዳመጠ በኋላ በጣም አዝናለሁ፣ ያ ሁኔታ ምን ያህል ከባድ እንደሆነ ይገባኛል በማለት ያጽናናል። 9. ሽልማትን ማዘግየት። ዛሬ የምትፈልገውን የቄንጥ ልብስ፣ ሞባይል፣ ጫማ ወዘተ ለነገ ወደምትፈልገው ትልቅ ነገር ስትል መተው ትችላለህ? ብስለት ማለት የረጅም ጊዜ ግብ ላይ ለመድረስ ሲባል አሁን የሚሰማን ቅጽበታዊ ደስታ ችለህ ማለፍ ነው። ለምሳሌ ብስለት የጎደለው ሰው ወዲያውኑ የሚፈልገውን ነገር ለመግዛት ከደሞዙ በላይ ብድር ይወስዳል። የበሰለ ሰው ግን አዳዲስና የሚያምር ስልክ ከመግዛት ይልቅ ገንዘቡን ወስዶ ኢንቨስት ያደርጋል። ትልቁን ግቤ ማሳካት አሁን ከሚሰማኝ ደስታ ይበልጣል ይላል። 10. እርግጠኛ አለመሆንን መቻል። በህይወት ውስጥ ሁሉንም ነገር መቆጣጠር እንደማይቻል ታውቃለህ? አላውቅም ወይም ሁኔታው አሻሚ ነው በሚለው ስሜት ውስጥ መቆየት አይከብድህም? አለመግባባት የህይወት አካል መሆኑን በመቀበል በጥርጣሬ ውስጥ መረጋጋትን ትችላለህ? ለምሳሌ ብስለት የጎደለው ሰው ወደፊት ስለሚመጣው የሥራ ለውጥ ያለማቋረጥ ይጨነቃል። ሁሉንም ነገር ለማወቅና ለመቆጣጠር ይሞክራል። የበሰለ ሰው ግን እቅድ አለኝ፣ ግን ውጤቱ ምን እንደሚሆን አላውቅም፣ እስኪታወቅ ድረስ ግን ያለውን ጊዜ በሰላም እጠቀማለሁ ብሎ በትዕግስት ይጠብቃል። 11. ጤናማ የመለየት ችሎታ። የሌላን አዋቂ ሰው ስሜት፣ ምርጫ ወይም ደስታ ከመጠን በላይ ኃላፊነት መውሰድ ታቆማለህ? የራስ ድርሻ እና የሌላውን ድርሻ የት ድረስ እንደሆነ ለይተህ ታውቃለህ? ለሰዎች የምታስብ ቢሆንም የእነሱን ሸክም አትሸከምም? ለምሳሌ ብስለት የጎደለው ሰው ጓደኛው መጥፎ ውሳኔ ሲያደርግ እሱ ራሱ እንዳደረገው እና እንደከሸፈ ይቆጥራል። የበሰለ ሰው ግን ይህ የእሱ ውሳኔ ነው፣ የሚያስፈልገውን ድጋፍ እሰጠዋለሁ፣ ግን ውጤቱ የኔ ኃላፊነት አይደለም ብሎ ራሱን ከከባድ ስሜት ይለያል። 12. የመቋቋም ችሎታና ቀጣይነት ያለው እድገት። ውድቀት ለብስለት የሚከፈል ዋጋ እንደሆነ ታምናለህ? ስትወድቅ እንደ መጀመሪያ እድል እንጂ እንደ ፍጻሜ አትመለከተውም? የስነ ልቦና ጤንነትህ የማያቋርጥ የጥገና ስራ እንጂ የተጠናቀቀ ምርት እንዳልሆነ ተረድተሃል? ለምሳሌ ብስለት የጎደለው ሰው የመጀመሪያው ስራ ሲከሽፍ ተስፋ ቆርጦ ስራው ለሱ እንደማይሆን ይወስናል። የበሰለ ሰው ግን ይህ አልሰራም፣ ከዚህ ውድቀት ምን ተማርኩ፣ አሁንስ አካሄዴን እንዴት አስተካክላለሁ ብሎ ቀጣዩን እርምጃ ወዲያውኑ ያቅዳል። የስነ ልቦና ብስለት ጉዞ ነው፣ ፍጻሜ አይደለም። እነዚህ 12 ምልክቶች በየቀኑ የተሻለ የእርሶን ስሪት ለመሆን እየሰሩ መሆኑን ያመለክታሉ። እስቲ ገምቱ፣ በእነዚህ የስነ ልቦና ምልክቶች መሰረት ስንት ዓመት ሆኖታል? በአስተያየት መስጫው ላይ ያሳውቁ።